መጽሐፈ ነገሥት ካልዕ 3:1 በይሁዳ ንጉሥ በኢዮሳፍጥ በ18ኛው ዓመት የአካብ ልጅ ኢዮራም በእስራኤል ላይ በሰማርያ መንገሥ ጀመረ። 12 ዓመት ነገሠ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን አባቱ ያሰራውን የበዓልን ሐውልት አርቋልና እንደ አባቱ እንደ እናቱ አልነበረም። ነገር ግን እስራኤል ባሳታቸው በናባጥ ልጅ በኢዮርብዓም ኃጢአት ተያዘ፣ ከእርሱም አልራቀም ይላል። የሞዓብ ንጉሥ ከዚህ ጀምሮ ነው የፈለኩት ክፍሉን። የሞዓብ ንጉሥ ሞሳ ባለበጎች ነበረ። ለእስራኤል ንጉሥ 100,000 ጠቦትና 100,000 አውራ በጎች ጠጉር ይገብርለት ነበር። አካብም ከሞተ በኋላ የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ። በዚያም ጊዜ ንጉሥ ኢዮራም ከሰማርያ ወጥቶ እስራኤልን ሁሉ አሰለፈ። ወደ ይሁዳ ንጉሥ ወደ ኢዮሳፍጥ የሞዓብ ንጉሥ አመጾብኛልና ከኔ ጋራ በሞዓብ ላይ ለሰልፍ ትሄዳለህ ብሎ ላከ። እርሱም እወጣለሁ፣ እኔ እንደ አንተ ሕዝቤም እንደ ሕዝብህ ፈረሶችም እንደ ፈረሶች ናቸው አለ። ደግሞም በምን መንገድ እንሄዳለን አለ። እርሱም በኤዶምያስ ምድረ በዳ መንገድ ብሎ መለሰ። የእስራኤል ንጉሥ የይሁዳ ንጉሥን የኤዶምያስ ንጉሥ ሄዱ። የ7 ቀንም መንገድ ዞሩ። ለሰራዊቱና ለተከተሏቸው እንስሶች ውሃ አልተገኘም። የእስራኤል ንጉሥ ወዮ፣ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን 3 ነገሥታት ጠርቷልና ወዮ አለ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚህ አይገኝምን አለ። ከእስራኤል ንጉሥ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስ የነበረ የሳፋጥ ልጅ ኤልሳዕ ከዚህ አለ ብሎ መለሰ። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ይገኛል አለ። የእስራኤል ንጉሥና ኢዮሳፍጥ የኤዶምያስም ንጉሥ ወደ እርሱ ወረዱ። ኤልሳዕም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባትህና ወደ እናትህ ነቢያት ሂድ አለው። የእስራኤል ንጉሥ አይደለም፣ በሞዓብ እጅ ይጥላቸው ዘንድ እግዚአብሔር እነዚህን 3 ነገሥታት ጠርቷል አለው። ኤልሳዕም በፊቱ የቆምኩት የሠራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርኩ ብሆን ኖሮ አንተም ባልተመለከትኩ ባላየኸውም ነበረ። አሁንም ባለበገና አምጡልኝ አለ። ባለበገናውም በደረደረ ጊዜ የእግዚአብሔር እጅ መጣችበት። አሜን ይባላል። እስቲ ባለበገናው በሉ ከኔ ጋር። በደረደረ ጊዜ የእግዚአብሔር እጅ መጣችበት። እንዲህም አለ፣ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድ ቆፍሩ። እግዚአብሔርም ይላል፣ ንፋስ አታዩም፣ ዝናብ አታዩም፣ ይህ ሸለቆ ግን ውሃ ይሞላል። እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ይህም በእግዚአብሔር ዓይን ምንድነው? ቀላል ነው። ደግሞም ሞዓባውያን በእጃችሁ አሳልፎ ይሰጣል። የተመሸጉትንና ያማሩትን ከተሞች ሁሉ ትመታላችሁ፣ የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ፣ የውሃ ምንጮች ሁሉ ትደፍናላችሁ፣ መልካሞች እርሻዎች ሁሉ በድንጋይ ታበላሻላችሁ። ኢየሱስ ክርስቶስ ጌታ ነው። በነጋውም የቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ ምድረ በዳ መጣ፣ ምድሪቷንም ሞላ። ውሃ በኤዶምያስ ምድረ በዳ መጣ፣ ምድሪቷንም ሞላ። እጆቻችሁ ከፍ አድርጉ። ዛሬ የሚሞላ ነገር ባንቺ ቤት አለ። ዛሬ የሚሞላ ነገር ባንተ ቤት አለ። ዛሬ የሚሞላ ነገር በእናንተ ቤት አለ። ዛሬ አንድ ሰው ሙሉ ሆኖ ከዚህ ጉባኤ ይወጣል። እረ ኢየሱስ ጌታ ነው። አንድ ሰው ነው ያልኩት፣ ሙሉ ሆኖ ይወጣል። አንድ ያመነ ሰው ነገሩ ይሞላል። ነገርሽ ይሞላል። ነገራችሁ ይሞላል። አንድ ሰው በሙላት ከዚህ ጉባኤ ይወጣል። ጎዶሎ ነገር ዛሬ ከህይወትህ ይርቃል። ዛሬ ከህይወትሽ ይርቃል። እግዚአብሔር በሙላት ይገናኛችኋል። በኢየሱስ ስም እንዲሆነ ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ክርስቶስ ጌታ ነው።
ርዕሴ ይሄው ነው። በነጋውም የቁርባን ጊዜ ሲደርስ እነሆ ውሃው በኤዶምያስ ምድረ በዳ መጣ፣ ምድሪቷንም ሞላ። ኢየሱስ ክርስቶስ ጌታ ነው። ምድሪቷን ምን አለ? ሞላ። እስቲ ሞላ በሉ እስቲ። ግድ የለም ይሄን ብቻ ትንቢት ይዛችሁ ከሄዳችሁ የሚሞላ ነገር አለ። አሜን። የሚሞላ ነገር አለ። ኢየሱስ ጌታ ነው። በመንፈሴ ላይም አያለው ብዙ ጎዶሎ ነገር በመንፈሴ ላይ አያለው። ኢየሱስ ክርስቶስ ጌታ ነው። አሜን። ብዙ ጎዶሎ ነገር በመንፈሴ ላይ አያለው። የጌታ መንፈስ ግን እንዲህ ነው የሚለኝ፣ ዛሬ ሙሉ ይሆናል። ዛሬ ሙሉ ይሆናል። አሜን። ርዕሴ ያው እግዚአብሔር ሸለቆህን ይሞላል የሚል ነው። እግዚአብሔር ሸለቆህን ምን ይላል? ይሞላል። እግዚአብሔር ሸለቆህን ምን ይላል? ይሞላል። ይህን ቃል ስትመለከቱ 3 ነገስታቶች ትመለከታላችሁ። 3 ነገስታቶች ለምን ወጡ ይላል? ለጦርነት ወጡ። የሞዓብ ንጉስ አመጾብኛልና ብሎ የእስራኤል ንጉስ የይሁዳን ንጉስ አስተባብሮ 3 ነገስታቶች ለጦርነት ለውጊያ ወጡ። ለጦርነት ለውጊያ ከወጡ በኋላ 7 ቀን በምድረ በዳ ላይ ተሽከረከሩ፣ የውሃ ጉድጓድ ፍለጋ። እነሱም ጠማቸው፣ ከብቶቻቸው ምን አሉ? ተጠሙ። የሚገርማችሁ ነገር ነው። የውሃ ጥም በጣም ከባድ ነገር ነው። የውሃ ጥም በትክክል የሚያውቀው በረሃ ላይ ያሉ ሰዎች ናቸው። ጦር ሜዳ በአጋጣሚ ሄደው ወይም ደግሞ የተለያየ በረሃ፣ እስራኤል በጣም ብዙ በረሃ አገር አላት። እንደዚሁ ደግሞ ሐረቦች በሙሉ የሐረብ ካንትሪ በሙሉ ስትመለከቱ ምድረ በዳ ነው፣ በረሃ ነው። በበረሃ ምን አለ? ከሙቀቱ የተነሳ ምታሳት የሚባል ነገር አለ። ሙቀቱ ከፍተኛ በሆነበት በኤዶምያስ ምድረ በዳ ነበሩ። እነሱም ጠማቸው፣ ከብቶቻቸውም ተጠሙ። ይዘውት የመጡት ሰራዊት በሙሉ ምን ይላል? ተጠሙ። ከተጠሙ በኋላ ውሃ ፈለጉ። 7 ቀን ዞሩ ይላል። ምድረ በዳው ላይ ውሃ የሚባል ነገር የለም። ዛሬ ብቻ የሌለውን ነገር የሚያመጣ አምላክ ይገናኛችሁ። እኔ እንደዚህ ብዬ መረኳችሁ። የሌለውን ነገር የሚያመጣ አምላክ ይገናኛችሁ። ክብር ለኢየሱስ ይሁን። ኢየሱስ ማን ነው? ኢየሱስ ማን ነው? እና ከዛ ከመካከላቸው ማን ነበረ? ኢዮሳፍጥ ነበረ። እግዚአብሔርን የሚያውቅ፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚያመልክ፣ እግዚአብሔርን የሚያገለግል ኢዮሳፍጥ የተባለ የይሁዳ ንጉስ ነበርና በዚህ ምድረ በዳ ለምን እናልቃለን አለ። በዚህ ምድረ በዳ ለምን እናልቃለን? እግዚአብሔርን የምንጠይቅበት ሰው የለም አለ። እግዚአብሔርን የምንጠይቅበት ለምን? የእግዚአብሔር ሰዎች ሁል ጊዜ የሆነ ችግር ሲገጥማቸው ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ አይደለም የሚሄዱት፣ ወደ እግዚአብሔር ነው። ክብር ለኢየሱስ ይሁን። አሜን። ኢዮሳፍጥ ወደ ማን ሄደ? ወደ እግዚአብሔር ሰው ሄደ። እዚህ ላይ በጣም ይገርማቸዋል። ኢዮሳፍጥም የእግዚአብሔርን ቃል በእርሱ ዘንድ ይገኛል። የእስራኤል ንጉስና ኢዮሳፍጥም የኤዶምያስ ንጉስም ወደ እርሱ ወረዱ። ኢዮሳፍጥ ነው። የእግዚአብሔር ቃል በኤልሳ ዘንድ ምን ይላል? ይገኛል። ቁጥር 12 ላይ ከላይ ስታነቡ ምን ይላል? ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነብይ በዚህ አይገኝምን? እስቲ ነቢያት እንዳሉ የሚያምን ብዙ ሰው አይወጣም። ነቢያት አሉ፣ ነበሩ፣ ደግሞ ይኖራሉ። እስቲ አሜን በሉ። ነቢያት አሉ፣ ነበሩ፣ ደግሞ ምን ይላሉ? ይኖራሉ። ኢየሱስ ክርስቶስ ጌታ። ነቢያት አሉ፣ ነበሩ፣ ደግሞ ምን ይላሉ? ይኖራሉ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነብይ አለ።
እረ ኢየሱስ ጌታ ነው። የሚፈለገው የእግዚአብሔር ምንድን ነው? ነብይ ነው። የእግዚአብሔር ምን ነብይ ነው የሚያስፈልገው። ክብር ለኢየሱስ ይሁን። አሜን። በዚህም ዘመን በጣም የሚያስፈልገው ምንድን ነው? የእግዚአብሔር ነብይ። ኢየሱስ ጌታ ነው። ኢዮሳፍጥም በእርሱ የእግዚአብሔርን ቃል የምንጠይቅበት የእግዚአብሔር ነብይ በዚያ አይገኝምን አለ። ከእስራኤልም ንጉሥ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስ የነበረ የሳፋጥ ልጅ ኤልሳ እዚህ አለ ብሎ መለሰ። ክብር ለኢየሱስ ይሁን። እስቲ አሜን በሉ ባካችሁ። እስቲ አሜን በሉ። የመፍትሄ ሰው ከቤታችሁ አይጥፋ፣ ከጓዳችሁ አይጥፋ፣ ከምድሪቷ ላይ አይጥፋ። እስቲ አሜን በሉ በደንብ። ክብር ለኢየሱስ ይሁን። አሜን። አለ በኤልያስ እጅ ላይ ውሃ ያፈስ የነበረ የሳፋጥ ልጅ ኤልሳ በዚህ አለ። ክብር ለኢየሱስ ይሁን። አሜን። እንዲህ አይነት ሰው በእውነት በምድሪቱ ላይ ይኑሩ። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ምን ይላል? ይገኛል። እስቲ አሜን በሉ። ምን ይገኛል አለ? የእግዚአብሔር ቃል። የእግዚአብሔር ቃል የምንጠይቅበት ሰው የለም አለ። ከዛ ቀጥሎ ደግሞ የእግዚአብሔር ቃል በእርሱ አፍ ምን ይላል? ይገኛል። ክብር ለኢየሱስ ይሁን። አሜን። ያው ስለ እግዚአብሔር ቃል ብዙ ተብላችኋል፣ ብዙ ታውቃላችሁ። ግን ዛሬም ነገም ለዘላለም የሚያስፈልገን የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። የሚነቅልልን ችግራችን ማን ነው? አሜን። ሞታችን የሚነቅለው ማን ነው? የእግዚአብሔር ቃል ነው። ለረሃባችን ጥጋብ የሚሆን የእግዚአብሔር ቃል ነው። ለጥማታችን ውሃም የሆነው ማን ነው? የእግዚአብሔር ቃል ነው። አሜን። የእግዚአብሔር ቃል ካለ በሉት፣ አጠገባችኋለሁን ሰው ሁሉ ነገር አለ በሉት። ቃሉን ይልካል በሉት። ዛሬ በሉት። በፈራኸው በለው፣ በተጨነቀው ጉዳይ ላይ ቃል ይመታል። ቃሉን ላከ በሉ፣ ፈወሳቸው ተብሎ ተጽፏል። እስቲ ቃል ይመጣል የሚል አንድ ሰው። የእስራኤል ንጉሥና ኢዮሳፍጥ የኤዶምያስም ንጉሥ ወደ እርሱ ወረዱ። ኤልሳም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ አለው። የእስራኤል ንጉሥ እግዚአብሔርን ምን አይልም? አያመልክም፣ አይከተልም፣ አያገለግልም። በእግዚአብሔር ተሹሞ ለራሱ የሚኖር ሰው ነው። አባቱ አካብም ለራሱ ኖሮ ሞተ። እናቱ ኤልሳቤትም ለራሷ ኖራ ሞተች። አሁን ደግሞ ልጁ የተተካው ልጅ ደግሞ ለራሱ ምን እያለ ነው? እየኖረ ነው። ኤልሳም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባቶችህ ወደ እናተ ነቢያት ሂድ አለው። የኤልዛቤል ነቢያቶች የበዓል ነቢያቶች ነበሩ። ስንት? 400 ነቢያቶች። እናቱ እሷ ነች። አባቱ አካብ ነው። የአባቱ ነቢያቶች 400 የአጸድ ነቢያቶች ነበሩ። ወደ 900 የሚሆኑ ጠንቋዮች ነበረ የሚያመልከው አካብና ኤልዛቤት። ስለዚህ ኤልሳ ተቆጣ። ኤልሳም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባትህና ወደ እናትህ ነቢያት ሂድ አለው። የእስራኤልም ንጉሥ አይደለም፣ በሞዓብ እጅ ጥላቸው ዘንድ እግዚአብሔር እነዚህን 3 ነገሥታት ጠርቷል አለው። ኤልሳም እንዲህ አለው፣ በፊቱ የቆምኩት የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርኩ ብሆን ኖሮ አንተን ባልተመለከትኩ ባላየሁም ነበር አለው። ክብር ለኢየሱስ ይሁን። እስቲ አሜን በሉ። እግዚአብሔር አምላክ አጠገባችሁ ላይ እኔ እንዲህ አይነት ትንቢት ይህን ቃል ሳነብም ቤቶኜ የመጣልኝ ነው። እንዲህ አይነት ጓደኛ ይስጥ በሉት እስቲ። አላወቃችሁም? የሚያስመልጥ ጓደኛ ይስጥ በሉት። አረ የሚያድን ጓደኛ ይስጥ በሉት። የሚያሻግር ጓደኛ ይስጥ በሉት። የሚያወጣ ጓደኛ ይስጥ በሉት። የሚለውጥ ጓደኛ ይስጥ በሉት። ኢየሱስ ጌታ ነው።
የይሁዳ ንጉስ የእስራኤል ንጉስ አመፀኛ ነው። እግዚአብሔርን አይታዘዝም፣ ትዕቢተኛ ነው፣ ክፉ ነው፣ ለእግዚአብሔር አይሰግድም፣ ለጣዖት ነው የሚሰዋው የሚሰግደው። ነገር ግን በጣም የሚገርማችሁ ነገር ምርጥ ጓደኛ ያለው። ዋው! አጠገባችሁ ያለው ሰው ጓደኛ ያስፈልጋል በሉ። ምን ያስፈልጋል? ጓደኛ አያስፈልግም? እውነት ነው የምነግራችሁ፣ ባልንጀራ ያስፈልጋል። ምን አይነት ጓደኛ አለው የእስራኤል ንጉስ? የሚመክር፣ የሚገስጽ፣ የሚያስተምር፣ አቅጣጫ የሚያስይዝ፣ እግዚአብሔርን የሚያመልክ፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚወድ፣ ለእግዚአብሔር የሚሰግድ፣ ለእግዚአብሔር የሚሰዋ። ሃሌሉያ! እስቲ አሜን በሉ እባካችሁ። በጣም የሚያደክሙ ጓደኞች አሉ። እንደገና ደሞስ ጉልበታችሁን ቁርጭምጭሚታችሁን የሚያጸኑ ጓደኞች አሉ። እስቲ አጠገባችሁ ባለ ሰው ላይ ጉልበት ላይ እጃችሁን ጫኑ። እስቲ ዛሬ ባረኩህ በሉት። እግዚአብሔርን በሉት። በሚያውቅ እግዚአብሔርን በሚፈራ ጓደኛ ይባርክህ። እግዚአብሔርን በሉት እስቲ በሚያሳይ በሚገልጥ ጓደኛ ይባርክህ፣ ይባርክህ፣ ይባርክህ። ኢየሱስ ጌታ ነው። በጥናት አንድ ጊዜ ሳነብ 25% ሰዎች የሚበላሹት በጓደኛ ነው። ከ125% ሰዎች የሚበላሹት በምንድን ነው? በጓደኛ ነው። አሽሽ የሚያጨስ ጓደኛውን ምን ይለዋል? ሞክር ይለዋል። ሲጃራ የሚያጨስ ጓደኛው ምን በለው? ሞክር ይላል። ጠጅ የሚጠጣ ጓደኛስ ሁለት ብትል ምንም አይልህም ይለዋል። ጫት የሚቅም ጓደኛስ ያስቅመዋል። እውነት አሰት በጌታ በኢየሱስ ስም ቀላል ነገር አይምሰላችሁ። ልጆቻችሁ ከነዚህ ክፉ ሰዎች ይጠበቁ፣ ይሸሸግሉላችሁ። እረ ይሰወሩ፣ እረ ያምልጡ። እስቲ ያምልጡ በሉ፣ እስቲ ይሸሸጉ በሉ፣ ይሰወሩ በሉ። ዛሬ በኢየሱስ ስም ልጆቻችን ላይ ምልክት አድርጌያለሁ። ግንባራቸው ላይ ምልክት አደረኩ። ኢየሱስ ጌታ ነው። አሜን። መጥፎ ነው፣ ጥሩ ጓደኛ ነው የያዘው። ክፉ ነው፣ ጥሩ ወዳጅ ነው ያለው። አይገርምም? እረ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ወደ ማን የሚያቀርብ? ወደ እግዚአብሔር። ሃሌሉያ። ኤልሳም በፊቱ የቆምኩት የሠራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርኩ ብሆን ኖሮ አንተም ባልተመለከትኩ ባላየው ነበር። ኢዮሳፍጥ ምን አይነት ህይወት አለው? ኢዮሳፍጥ ሄሮድስም ጲላጦስም የተናገሩትን ስሙ። ጲላጦስ ምን አለው? ልገልህም ልፈታህም ምን እላለሁ አለው? እችላለሁ አለው። ማንን? አምላክን። ሄሎ፣ አልሰማችሁም? የሰው ልብ ብር ሲኖረው፣ የሰው ልብ ስልጣን ሲኖረው፣ የሰው ልብ የሆነ ነገር ሲኖረው እንዴት በትዕቢት እንደሚሞላ እዩ። አጠገቡ የቆመ ማን ነው? አምላክ ነው። ጠፍጥፎ ከጭቃ የሰራው። አንተ እኔ እኮ ነኝ ጠፍጥፌ ከጭቃ የሰራው ብዬ እኔ ብሆን እግዚአብሔር ምስክሬ ነው። እግዚአብሔር ምስክር ማረገውን እኔ ነኝ የማውቀው። እውነት እንዴት አይነት ትሁት ነው ኢየሱስ። ምን አለው? አምላክ እዚህ ጋር ቆሟል። ከጭቃ የተሰራ የሚፈራርስ ሰውዬ እዚህ ጋር ቆሟል። የሚፈረካከስ ጭቃ የሆነ ሰው እዚህ ጋር ቆሞ ምን ይለዋል? እኔ እኮ አለው ኢየሱስን ልፈታ እችላለሁ፣ ልገልህ እችላለሁ አለው። አያችሁ? ይሄ ግን ኢዮሳፍጥ ምንድን ነው? ንጉሥ ነው። ወደ እግዚአብሔር ይዞ የመጣው ትህትናውን፣ እስቲ አሜን በሉ እባካችሁ። ወደ እግዚአብሔር ይዞ የመጣው ቅንነቱን፣ መገዛቱን፣ እግዚአብሔርን ማምለኩን።
እስቲ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። አሜን። ምን አለ ኤልሳዕ? በፊቱ የቆምኩትን የሠራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርኩ ብሆን። እስቲ አሜን በሉ ባካችሁ። እስቲ ስለ ኢዮሳፍጥ በሉ እስቲ። እግዚአብሔር በሉ እስቲ ይነሳል በሉ። ብዙ ነገር ያደርጋል በሉ። ስለ ኢዮሳፍጥ በሉ እስቲ። እግዚአብሔር ይነሳል፣ መልካም ነገር ያደርጋል። ድገሙ እስቲ። ስለ ኢዮሳፍጥ በሉ። እግዚአብሔር ይነሳል፣ ሞትን ይቀለብሳል። ስለ ኢዮሳፍጥ በሉ እስቲ። እግዚአብሔር ይነሳል፣ ትውልድን ያድናል። እስቲ አጨብጭቡ ለጌታ ክብር። ጻድቁን እግዚአብሔር ምን ይለዋል? ያድነዋል። እስቲ አሜን በሉ። ጻድቁ በክፉ ምን አይልም? አይዋጥም። ጻድቁ በክፉ ነገር ምን አይልም? አይዋጥም። ጽድቅ የአንድ ቀን አይደለም፣ የሁለት ቀን አይደለም። ጽድቅ የዘላለም መኖሪያ ነው። ሃሌሉያ ሃሌሉያ አሜን። ጽድቅ የዘላለም ምንድን ነው? መኖሪያ ነው። መኖሪያ የዘላለም አምላክ እግዚአብሔር አይደል? እግዚአብሔር ምንድን ነው? ጻድቅ ነው። እዚህ ላይ ምንድን ነው የመጣባቸው? ሶስቱ ነገስታቶች፣ ሶስቱም ነገስታት የኤዶሚያስ ምድረ በዳ በኤዶሚያስ ምድረ በዳ ውስጥ ሶስቱም ነገስታት የመጣባቸው ምንድን ነው? ሞት ነው። ውሃ ምን ብሏል? አልቋል። የ7 ቀን መንገድ ሄደዋል። ውሃ ሊያገኙ አይችሉም። ውሃ ካላገኙ ምን ይላሉ? ይሞታሉ። ውሃ ካገኙስ በህይወት ይኖራሉ። እስቲ ዛሬ እግዚአብሔር ጣልቃ ይገባል ብለው ታጥግባቸዋለሁ። እንዲህ ብሎ የመጣ ሰው አለ። ዛሬ እግዚአብሔር ጣልቃ ካልገባህ አለቀልኝ አበቃልኝ ብሎ ለመጣ ሰው የሠራዊት ጌታ እግዚአብሔር እንዲለኛል ዛሬ ጣልቃ ገባለሁ። አሁን ጣልቃ የሠራዊት ጌታ እግዚአብሔር ላንተ ይገባል። አሁን ጣልቃ የሠራዊት ጌታ እግዚአብሔር ላንቺ ይገባል። የሠራዊት ጌታ እግዚአብሔር በሕይወታችሁ ጣልቃ ይገባል። ሃሌሉያ። እስቲ አሜን በሉ። ጽድቅን ምን አትበል? አትጣል። አሁን ሞላ አልሞላ፣ አሁን ተሳካ አልተሳካ፣ አሁን አገኘህ አጣህ፣ አሁን ሆነ አልሆነ፣ እናንተና ጥለውኝ ሄዱ ብለህ ጽድቅን አትጣል። እናንተና ገሰገሱ ሰማይ ወጡ ብለህ ጽድቅን አትጣል። ለምን ሰማያት አይወጡም? ኃጢአተኛ ተሳካለት፣ ተከናወነለት፣ በላ፣ ጠጣ፣ ነዳ፣ በረረ፣ ሄደ፣ ምድሪቷን ሞላ ብለህ ወደኋላ አታፈግፍግ። እስቲ አሜን በል እባክህ። አሜን። መጽሐፍ የሚለው እንዲህ ነው፣ እስከ መጨረሻ የሚጸና ምን ይላል? ይድናል። እያላችሁ አይደለም። እስቲ እስከ መጨረሻ የሚጸና ይድናል በለው። ሰይጣን ይጎተጉታል። ይሄው እናንተና እኮ አታይም እንደ በረሩ ይላል። የሚበሩበት ክንፍ ደግሞ ወልቆ ታያለ ማለት ነው። ዛሬ በረሩ ምትላቸው ክንፋቸው ወልቆ ምን ትላለህ? ታያለ። ሮጡ ምትላቸው እግራቸው ወልቆ ታያለ። አሜን። እንዲህ ይላል መጽሐፍ ቅዱስ፣ የሚመጣውም ቀን ይላል ስርና ቅርንጫፍ እስከማያስቀርላቸው ድረስ ምን ይላቸዋል? ያቃጥላቸዋል። ጭራሮ በሳት እንደሚቃጠል ብታምኑም ባታምኑም ኃጢአተኛ የሚቃጠልበት ዘመን ደርሷል። ምንም ልናደርገው ምን አንልም አንችልም። አንተ ግን የኃጢአት ተባባሪ አትሁን፣ የአመፀኞች ተባባሪ አትሁን፣ የኃጢአተኞች ተባባሪ አትሁኑ። ኢየሱስ ጌታ ነው። አሜን። የቆሬ ልጆችም እንዲህ ነው ያሉት፣ ኃጢአተኛ እንደ ሊባኖስ ዝግባ ለምልሞ አብቦ አይቼ ፈራው አለ፣ ደነገጥኩ አለ። ፈራው ደነገጥኩ አለ። ተመልሼ ግን ስመጣ አለ እንኳን ኃጢአተኛውን አለ የኃጢአተኛውን ቤት እንኳን ተነቅሏል አለ። አንድ ቀን ኃጢአተኛ ስር መሰረቱ ይነቀላል። ምንም ልንረዳው ምን አንልም አንችልም። ምንም ልናግዘው አንችልም። አሜን። ጻድቅ በምን ይድናል? በጭንቅ ይድናል። በጭንቅ ውስጥም ብታልፉ በክፉ ቀን ታመልጣላችሁ። አሜን። በክፉ ቀን የሚያመልጡ ምኖች ናቸው? ጻድቃኖች ናቸው። ኤልሳዕ በእግዚአብሔር ፋንታ ነው። በዛ ዘመን ኤልሳዕ
በእግዚአብሔር ዙፋን ላይ የተቀመጠ ነው። እስቲ አሜን በሉ። አሜን። ኢዮሳፍጥ በይሁዳ ዙፋን ላይ ተቀምጧል። የአካብ ልጅ በእስራኤል ዙፋን ላይ ተቀምጧል። ኤልሳስ በእግዚአብሔር ዙፋን ላይ ተቀምጧል። ነብዩ እንደሚቀመጠው በምንድነው? በእግዚአብሔር ዙፋን ላይ ይፈርዳል። እስቲ አሜን በሉ። እስቲ ይፈርዳል በሉ። ነብይ እኔ አጭበርባሪ ነብይ አታላይ አገልጋይ እያልኩ አይደለም። አጭበርባሪው አገልጋይ አታላዩ ነብይ አታላዮችን እያልኩ አይደለም። ጻድቆችን ነው እያልኩ ያለሁት። እስቲ አሜን በሉ። ኤልሳ በምን ተቀምጧል? በእግዚአብሔር ዙፋን ላይ። ይሄው ስለዚህ እኮ ነው የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርኩ ብሆን ኖሮ አንተን ባልተመለከትኩና ባላየሁህ ኖሮ አሁን የማረግልህ ነገር ሁሉ የሚሆንልህ አካብ እስራኤል ከማን የተነሳ ነው? ከኢዮሳፍጥ የተነሳ ነው። እስቲ አጠግባቸው ሰው አንተ መልካም ብትሆን በለው። እስቲ ኢትዮጵያ እኮ ትባረካለች በለው። አንተ መልካም ብትሆን በለው። እስቲ ትውልድ እኮ ይድናል በሉት። አንተ ከእግዚአብሔር ጋር ብትወግን በሉት። ትውልድ ያመልጣል በሉት። ከሞት ያመልጣል በሉት። ከስቃይ ያመልጣል፣ ከጦርነት ያመልጣል፣ ከበሽታ ያመልጣል፣ ከርግማን ያመልጣል። ያመልጣል በሉት። እስቲ ያመልጣል በሉት። እስቲ አሜን በሉ። እስቲ ጫና አድርጉትና ልብ ከእግዚአብሔር ጋር ይሁን በሉት። አፍ ሳይሆን በሉት። እስቲ ልብ በሉት ከእግዚአብሔር ጋር ይሁን። እግዚአብሔር በሉት በአንተ ታሪክ ይሰራል፣ ታሪክ ይሰራል፣ ነገር ይቀይራል፣ ነገር ይለውጣል። ከእግዚአብሔር ጋር ወግን በሉት። አታፈግፍግ በሉት። ግራ ቀኝ አትበሉት። ወደፊት ሂድ በሉት። እስቲ አጨብጭቡ ለጌታ ክብር። አሜን። ኢየሱስ ማን ነው? በማጆሪቲ ወይም እንደዚህ በህዝቡ በግርግር እግዚአብሔር አያምንም። ያምናል? አያምንም። አንድ ጊዜ ፈሪሳውያን ሁሉ ደንግጠው እንዲህ አሉ፣ ኢየሱስ የተባለው ሰውዬ አባላችንን በሙሉ ወሰደ አሉ። ዝቅ ብሎ ሲያወራ ምን ይላል? ዓለም ሁሉ ይሄው ኢየሱስን ተከትሎት ምን ብሏል? ሄዷል ተብሏል። ዓለም ሁሉ ኢየሱስን ተከትሎ ሄደ ጊዜ አለ። ግን ልባቸው ምን ይል ነበረ? ያቅ ነበረ። ክብር ለኢየሱስ ይሁን። አሜን። አረ አባላችን በሙሉ ኢየሱስ የተባለ ሰው ምን አለው? ወሰዳል። እና ዓለም ሁሉ ግር ብሎ ሄደው ስለበላ፣ ስለተፈወሰ፣ ስለተባረከ አይደል እንዴ? አይን የሌለው አይን ስላገኘ አይደል? እግር የሌለው እግር ሲያገኝ፣ አፍንጫ የሌለው አፍንጫ ሲያገኝ፣ ጆሮ የሌለው ጆሮ ሲያገኝ፣ እንጀራ የሌለው እንጀራ ሲያገኝ አይደል? 2 ዓሣ 5 እንጀራ አባስቶ ሲያበላ፣ እረ ይደግሳል፣ ያበላል፣ መከተል ነው ብለው ነው የተከተሉት። ኢየሱስስ ሁሉን ትቶ 1 2 አለና 12 ሰው ብቻ ያዘ። እስቲ አሜን በል እባክህ። ስንት ሰው ያዘ? 12 ብቻ። አይገርማችሁም? በቲፎዞ አያምረው። ቤተ ክርስቲያን 12 ደቀ መዝሙር ካላት ይበቃታል። እስቲ አሜን በለው። ኢየሱስ ለ12ቱ ምን ብሎ ሄደ? አስረክቦ ሄደ። ከዛ ዓለምን ምን አደረጉት? ገለባበጡት። ዓለምን ገለባበጡት። ስንት ሰዎች? 12 ሰዎች። ዓለም ሁሉ ተከትሎት እኮ ሄዷል። ግን ኢየሱስ በስንቶቹ ነው የሰራው? እስቲ አንድ ኢዮሳፍጥ በሉ። እስቲ ለሀገር ይበቃል በሉት። ኧረ አላላቸውም። ድገሙ እስቲ፣ ድገሙ እስቲ፣ ጨምሩ እስቲ። ክብር ለኢየሱስ ይሁን። የእግዚአብሔር ነብይ የሚያፍረው ኢዮሳፍጥ ምን ልታዘዝ፣ ምን ላድርግ፣
ችግርህ ምንድነው የሚለው አንድ ኢዮሳፍጥ እስቲ አሜን በልባካችሁ ኢዮፍታፍጥን ይዘው ባይሄዱ ኖሮ አልቆላቸው ነበር። ዛሬ ኢዮሳፍጦች በዚህ ምድር ላይ ይነሳሉ። ግድ የለም ኢዮሳፍጥ በኢትዮጵያ ላይ ይነሳሉ፣ ለቤተ ክርስቲያን ይነሳሉ። አሜን። የማያመቻምቹ ግራ ቀኝ የማያዩ ግንባራቸው እንደ ቡላት ድንጋይ የጠነከረ እስቲ አሜን በልባካችሁ ከእግዚአብሔር ጋር የወገኑ ምን ይላሉ? ይነሳሉ። ክብር ለኢየሱስ ይሁን። አሜን። ኢዮሳፍጥን ያላፈርኩ ብሆን ኖሮ ኤልሳ አለ በብዙ ወታደር ታጅቦ ማዕረግ ለብሶ ጄኔራል የሶሪያ ጄኔራል ወርቅ በወርቅ ሆኖ በቃ መጣ እየጋለበ ማለት ነው። ልክ ሲመጣ የሚገርማችሁ ኤልሳ ምናል ቆራጥ ሰው እንደሆነ እዩ። ኤልሳ አየው ይላል። አየው ኤልሳን ሳያይ ነው ከዛ ምድር ላይ ሄደው። ኤልሳ እዛው ቤት ሆኖ ምን አለው? ጄኔራል መጥቷል፣ ጄኔራሉ መጥተዋል፣ ጄኔራሉ ምን ብለዋል? መጥተዋል፣ የሶሪያ ጄኔራል መጥተዋል ምናምን ሲሉት ኧረ ኢየሱስ ጌታ ነው። አሜን። ማመጣ አይ ጄኔራል መጥተዋል፣ የሶሪያ ጄኔራል መጥተዋል። በልበል እዛ ዮርዳኖስ ወንዝ ሄዶ ብቅ ጥልቅ ይበል። ብቅ ጥልቅ ብሎ ወደ ሀገሩ ይሄዳል። ዘራፍ እኔ ጄኔራል የጠቀላ አሽከር ወርዶ ቁጭ ቢልብኝ ላይ እጁን ቢጭን ቢያሸኝ ለምጼን ቢያሸው ምናምን አለ አይደል? እስቲ አሜን በሉ። ምን አይነት ቆራጥ ነው ሰውየው? ምን ይዞ ነው የመጣው? ብር ጭኖ ወርቅ ጭኖ። እስቲ አሜን በሉ። ምን ጭኖ ነው ለማን የመጣው? ብር ጭኖ ወርቅ ጭኖ ሀብት ጭኖ ሊያከብረው ነው የመጣው አይደል? ሊያከብረው ነው የመጣው። አላየውም። ሄድና በዛ ወንዝ ብቅ ጥልቅ ብለ ወደ ሀገር ወደ ሶሪያ ተመለሳለሁ። ነቀለ። እዚህ ጋር ኢዮሳፍጥን ሲያይ ከዙፋኑ ምን አለ? ኤልሳ ብድግ አለ፣ አፈረው። አየ እግዚአብሔር ሰው ይገርምሃል። አንተ እዚህ ባትኖር ኖሮ እነዚህን ካቻኩሎ ብዬ ነበር ማባረራቸው ወደ ሀገራቸው። ግን አለ ክብር ለኢየሱስ ይሁን። ብር ጭኖ የመጣውን ወርቅ ጭኖ የመጣውን አባረረ። ገባችሁ? እግዚአብሔር የሚፈራውን እግዚአብሔር ያከብረዋል። እስቲ አሜን በሉ ባካችሁ። እስቲ እግዚአብሔር የሚፈራውን በሉ ባካ እግዚአብሔር ራሱ ያከብረዋል በለው። እስቲ አሜን በሉ። ዓለም አጨበጨበች አላጨበጨበች እግዚአብሔርን ፍራ፣ እግዚአብሔር ያከብርሃል። እስቲ አሜን በሉ። እግዚአብሔርን አክብር፣ እግዚአብሔር ያከብርሃል። እግዚአብሔርን አክብር፣ ከሞት ትድናለህ። እግዚአብሔርን አክብር፣ ከበሽታ ትድናለህ። እግዚአብሔርን አክብር፣ ከጦርነት ትድናለህ። እግዚአብሔርን አክብር፣ ከክፉ ነገር ሁሉ ታመልጣለህ። እግዚአብሔርን ፍራ። እስቲ አሜን በሉ ባካችሁ። እግዚአብሔር ምን ይልሃል? ያስመልጥሃል።